ያለ ኢየሱስ ሕይወት የለም። በስታይል አይደለም። መስቀል ሊያድን አይችልም። ይህ መስቀል መስቀል ላይ የሞተው ኢየሱስ ያድናል። መስቀል ሕይወት አይሰጥም። ማርያም አትችልም። ያገረሰው መስቀል ላይ የሞተው ክርስቶስ ኢየሱስ እሱ ቤዛችንና እሱ መድኃኒታችን ነው። ሲናገር እንዲህ ይላል፣ እነሆ የወጉት እያሉ የሳቁት እያዩ ኢየሱስ ክርስቶስ በክብር በደመና ታጅቦ ይመጣል። ወዳጆቼ የሚመጣ ሰው አይደለም። የሚመጣው የሰው ልጅ አይደለም። የሚመጣው ኢየሱስ ነው። ኢየሱስ ብቻ ነው የሚመጣው። ወንድሜ ጆሮ ያላችሁ ሰው ኢየሱስ ብቻ ይመጣል። ያለ ኢየሱስ ሕይወት የለም። ኢየሱስ ብቻውን ገዢ ነው። ኢየሱስ ብቻውን ሕይወት ነው። አንድ ነገር እናገራለሁ። የዘላለም ሕይወት የሚገኘው በብዙ ስፍራዎች በመሄድ ዋጋ በመክፈል ሰዎችን በማምለክ መሥዋዕትን በማቅረብ የዘላለምን ሕይወትን ልታገኙት አትችሉ። መጽሐፍ ቅዱስ ለዚህ ነው እንዲህ ብሎ የሚናገረው፣ በእኔ የሚያምኑት የዘላለም ሕይወት አላችሁ። በእርሱ በልጁ በኢየሱስ ክርስቶስ ያመነ የእግዚአብሔር ልጅ የዘላለምን ሕይወትን ያገኛል። ያለ ኢየሱስ ሕይወት የለም። በስታይል አይደለም። መስቀል ሊያድን አይችልም። ይህ መስቀል መስቀል ላይ የሞተው ኢየሱስ ያድናል። መስቀል ሕይወት አይሰጥም። ማርያም ልታማድን አትችልም። ያገረሰው መስቀል ላይ የሞተው ክርስቶስ ኢየሱስ እሱ ቤዛችንና እሱ መድኃኒታችን ነው። ዮሐንስ ለኢየሱስ እንዲህ ብሎ መሰከረ፣ እነሆ የዓለምን ኃጢአትን የሚያስወግድ የእግዚአብሔር በግ አለ። አያችሁ፣ የዓለምን ኃጢአት የሚያስወግድ የናዝረቱ ኢየሱስ ብቻ ነው። ሃይማኖት የኃጢአትን ኃይል ሊያጠፋ አይችልም። ወዳጆቼ በገብርኤልና በሚካኤል በሰዎች ሄዳችሁ ሕይወትን የዘላለምን ሕይወትን ልታገኙ አትችሉ። አያችሁ፣ መጽሐፍ እንዲህ ይላል፣ ሰው ሁሉ ኃጢአትን ሰርቷል፣ የእግዚአብሔርም ክብር ጎሏል። የሰው ልጅ በምድር ላይ ኃጢአተኛ ነው። በአንዱ በአዳም በኩል የመጣው ኃጢአት በልጁ በኢየሱስ ነው የተሸነፈው። ጌታ ኢየሱስ ክርስቶስ ብቻውን የኃጢአት መድኃኒት ነው። የቅድስት ድንግል ማርያም ልጅ ጌታ ኢየሱስ ክርስቶስ ብቻውን አማላጃችን ነው። ብቻውን ጌታችን ነው። ብቻውን ንጉሥ ነው። ኢየሱስ ቤዛችን ነው። ኢየሱስ ጽድቃችን ነው። የሚሰማ ይስማ፣ ያልሰሙትም አሰሙ። ወንጌል ማርያም አታድንም። የማርያም ልጅ ኢየሱስ ያድናል። ማርያም ስል ትበሳጫለች። ልጇ ነው። ኢየሱስ የማርያም ልጅ ነው። ከእሷም ማጠን የተወለደ አማላጅ የሆነ ፈራጅ የሆነ ኢየሱስ ብቻ ነው። ወንጌል ሕይወት ነው። ጳውሎስ እንዲህ አለ፣ እኛ የተሰቀለውን ክርስቶስን እንሰብካለን፣ በወንጌል አናፍርም። ወንጌል ሕይወት ነው። ወንጌል ከዘመናት ጀምሮ የነበረ ነው። ወንጌል ስለ ልጁ ስለ ኢየሱስ ክርስቶስ ነው። በሃይማኖት በኩል ሕይወት አታገኝም። አያችሁ፣ ጌታችን ኢየሱስ ክርስቶስ ኃጢአት የሌለው እርሱን ስለ እኛ ኃጢአተኛ አደረገ። ኢየሱስ ኃጢአት የሌለበት የእግዚአብሔር በግ ነው። ተንኮል የሌለበት የእግዚአብሔር በግ ነው። የእኛ ኃጢአትን ሊያጠፋ ሌሎች እንዳያድኑት እርሱ ግን ስለ እኛ ዋስ ሆነ። አያችሁ፣ በካህናቶች በኩል የኮርማና የበግ ደም በማቅረብ የዘላለምን ሕይወትን አታገኙ። የዘላለምን ሕይወትን የምታገኙት በቀራንዮ መስቀል ላይ በፈሰሰው ደም ብቻ ነው። ኢየሱስ ንጉሥ ነው። ኢየሱስ ኃያል ነው። ኢየሱስ የዘላለም አምላክ ነው። የኔ ኢየሱስ ሃይማኖት አይደለም። እስኪ ስማኝ፣ ማነው መስቀል ላይ የሞተልህ? ማነው የታረድልህ? ማነው ዋጋ የከፈለልህ? አንተ እንዳትሞት፣ አንቺ እንዳትሞች፣ ዋጋ እንዳትከፈሉ ወንጌል በመስቀል ላይ ዋጋ ተከፍሎላችኋል። ሃይማኖት አይደለም ማወራላችሁ፣ ስለ ልጁ ስለ ኢየሱስ ክርስቶስ ነው። የኔ ኢየሱስ ፍቅር ነው። አንቺና ለኔ በመስቀል ላይ በኃጢአተኞች መስቀል ላይ በሚሰቀልበት ጊዜ በሚወረድበት ጊዜ
አላፈረም። ዛሬም ኢየሱስ ፍቅር ነው። ዛሬም ኢየሱስ ሕይወት ነው። ዮሐንስ ለኢየሱስ እንዲህ ብሎ መሰከረ፣ እነሆ የዓለምን ኃጢአትን የሚያስወግድ የእግዚአብሔር በግ አለ። የዓለምን ኃጢአት የሚያስወግድ የናዝሬቱ ኢየሱስ ብቻ ነው። ኢየሱስ ይወዳቸዋል። ኢየሱስ ያድናል። ኢየሱስ ሕይወት ነው። ኢየሱስ መንገድ ነው። ያለ ኢየሱስ ሕይወት የለም። መጽሐፍ ሲናገር እንዲህ ይላል፣ እንድንድንበት ዘንድ ከሰማይ በታች የተሰጠን ሌላ ስም የለም። የኢየሱስ ስም ከስሞች ሁሉ የበላይ ነው። እኛ ኢየሱስ የምንለው ስም ከጥንት ዘመን ጀምሮ ያለና የሚኖር መላእክቶች የሚያመልኩ 24ቱ ሽማግሌዎች በኢየሱስ ፊት ታርደሃልና ክብርና ምስጋና ይገባል እያሉ የሚያመልኩ ለንጉሡ ለታረደው በግ ለኢየሱስ ብቻ ነው። ወዳጆቼ ኢየሱስ ንጉሥ ነው። ኢየሱስ ኃያል ነው። ኢየሱስ የዘላለም አምላክ ነው። ወዳጆቼ የኔ ኢየሱስ ሃይማኖት አይደለም። እስኪ ስማኝ፣ ማነው መስቀል ላይ የሞተልህ? ማነው የታረድልህ? ማነው ዋጋ የከፈለልህ? አንተ እንዳትሞት፣ አንቺ እንዳትሞች፣ ዋጋ እንዳትከፈሉ ወንጌል በመስቀል ላይ ዋጋ ተከፍሎላችኋል። ወዳጆቼ ወደ አንድ ሃይማኖት አይደለም ማወራላችሁ፣ ስለ ልጁ ስለ ኢየሱስ ክርስቶስ ነው። የኔ ኢየሱስ ፍቅር ነው። ላንቺና ለኔ በመስቀል ላይ በኃጢአተኞች መስቀል ላይ በሚሰቀልበት ጊዜ በሚወረድበት ጊዜ እርሱ ክርስቶስ ኢየሱስ አላፈረም። ዛሬም ኢየሱስ ፍቅር ነው። ዛሬም ኢየሱስ ሕይወት ነው። ወዳጆቼ አንድ እውነት አወራለሁ። ኢየሱስ መራራነት ዋን እየጠጣ የሕማም ሰው የሆነ እኔና አንተን ሊያድን ነው። አንቺን ሊያድን ነው። ጌታ ኢየሱስ የተዋረደው ኢየሱስ የአማልክቶች አምላክ ነው። ወዳጆቼ መጽሐፍ ሲናገር ይላል፣ ይልቁንስ ከሙታን የተነሳው እግዚአብሔር ዘንድ ቀኝ የተቀመጠው ስለ እኛ የሚማልደው ጌታ ኢየሱስ ክርስቶስ ነው። ወንጌል አያሳፍርም። እኔ የማወራልህ የዘላለም ወንጌል ነው። የዘላለም ሕይወት ነው። የዘላለም መንገድ እናገራለሁ። ጳውሎስ እኛ ከሰበክላችሁ ወንጌል ሌላ የሚሰብኩ የተረገሙ ይሁኑ አለ። መላእክቶች ቢሆኑ እንኳን የሰው ልጆች ቢሆኑ እንኳን የተረገሙ ይሁኑ አለ። አየህ፣ አንተ መሥዋዕት የምታቀርበው የእግዚአብሔር ልጅ ሊያረግ አይችልም። ድነት ያለው መዳን ያለው በሰዎች አይደለም። 40 ቀንና 40 ሌሊት ስለኖትክ መሥዋዕትን ስለሰጠኝ ተራራና ሸለቆ ስለወረድክ አትጸድቅም። ዋጋ አትክፈሉ። ተከፍሎላችኋል።